እዚህ ጋር የምታዩት ቲክቶከር ኤቫ ትባላለች። ትልቅ ችግር ውስጥ ነች። የራቁት ፎቶ ካላክሽልኝ እቤትሽ መጥቼ አረግሻለሁ ይላታል። እና የሆነ ቀን ምሽት እቤቷ ቀጥ ብሎ ይመጣል መሳሪያ ይዞ። ኤቫ ስንት ዓመቷ ነው? 13 ዓመቷ ነው። ያው ፈረንጅ ታውቃላችሁ፣ በ13 ዓመቷ የእኛን ሀገር 25 ዓመት ነው የሚያክሉት። እቺ አሁን 13 ዓመቷ ነው ቢባል እመኒ 13 ዓመቷ ነው። ስራዋ ምንድን ነው? ቲክቶክ ላይ ትደንሳለች፣ ዘፈን ከፍታ አብራ ትዘፍናለች። ሰው ደግሞ በጣም ይወዳታል። ከሚሊዮን በላይ ተከታይ አላት። የሆነ ቀን ግን የሆነ ልጅ ትኩረት ትስባለች። ጎልበርግ ይባላል። ጎልበርግ ስንት ዓመቱ ነው? 18 ዓመቱ ነው። ኤቫን በጣም ይፈልጋታል። ኮሜንት ላይ ገብቶ አገር ኮሜንት ይጽፋል፣ ግን አልመለሰችለትም። ቀጣይ ግን ዴም ያደርግላታል ወይም ደግሞ ሜሴጅ ይልክላታል ቀጥታ። ኤቫ ደግሞ ዴም የሚደረግላትን ሜሴጆች ታያለች፣ እናም ትመልሳለች። በዚህም እንግዲህ የጎልበርግን ሜሴጅ መለሰችለት። አድናቂሽ ነኝ አላት። ታንክስ ፎር ቢንግ ፋን አለች። አድናቂ ስለሆንክ አመሰግናለሁ ምናምን ምናምን። ምንም በቃ የተለየ ነገር አላወሩም። ከዛም ሰልፊ ፎቶ ሽጭልኝ ይላታል፣ የራሷን። በነገራችን ላይ ውጭ ሀገር ታዋቂ የሆኑ ሰዎች የራሳቸውን ፎቶ ይሸጣሉ። እናም እሱን ይጠይቃታል። ከዛም በመጨረሻ ከቤተሰቦቿ ጋር ተማክራ ምናምን አስባበት ኦልሬዲ ስናፕቻት ላይ የለቀቀቻቸውን ፎቶዎች ትልክለታለች። በዚህም ጎልበርግ ግን በጣም ደስ ያለው፣ ግን ሌላ ችግር መፈጠር ይጀምራል። ምክንያቱም አሁን የእሷ ቬንሞ የሚባል አፕ አለ፣ ብር መላኪያ ነገር ነው። ኢትዮጵያ ውስጥ ገና አልተጀመረም፣ ኦልሬዲ አልተለመደም ማለት ይቻላል። ውጪ ኢንተራክት ለማድረግና ከአንዳንድ ሰዎች ጋር ብር ለመላላክ የሚጠቀሙበት አካውንት ነው። እናም ቀጣዩ ጥያቄ የሆነው ምንድን ነው? የሆኑ ፎቶዎችን ያለዚህ ገብቷቸዋል ምን ሊሆን እንደሚችል መቼሳ ሳታረጊ ላኪ። በዚህም በጭራሽ ትላለች። በጭራሽ ከማለቷን በላይ ደግሞ በሁሉ ነገር ብሎክ ታደርጋለች። ኢንስታግራም ላይ፣ ቲክቶክ ላይ፣ ሁሉ ነገር ላይ። ግን ጎልበርግን በዚህ አላቆመም። የእሷን ጓደኞች መፈለግ ይጀምራል። ይሳካለትና ደግሞ ያገኛቸዋል። ከእነሱም የእሷን ፎቶ መግዛት ይጀምራል። ያ ኦልሬዲ ፖስት ያደረጋቻቸውን ነው እነሱ የሚሸጡለት። ከሱ ትንሽ ደግሞ ከፍ ያለው ነገር የኢቫን ስልክ ቁጥር ሸጡለት። እናም አሁን ጎልበርግ እንግዲህ የእሷ ስልክ አለው። ቴክስት ማድረግ ይጀምራል። በእናትሽ አንብሎክ አድርጊ፣ ብሎክሽን አንሺልኝ ማለት ይጀምራል። እናም $600 አለ እሱ ብቻ ነው ያለኝ ሄደና በቬንሞ ብሩን ይልክላታል። ኤቫ ግን ምንም በቃ አልሰማችው በጭራሽ አለች። እናም ነገሩ ትንሽ እያስፈራት መጣ። ከራሷም በላይ ይሆናል። እናም ለአባቷ ያለውን ነገር ታሳውቋለች። አባቷ ማን ነው? ይህ ሰውዬ ነው። ይህ ሰውዬ ማን ነው? የበፊት ስራ ፖሊስ የነበረ ሰው ነው። በዚህም ያለውን ነገር ስትነግረው ስማ፣ ሁለተኛ ልጄ ስልክ ላይ እንዳትጽፍላት፣ ሁለተኛ ልጄ ስልክ ላይ እንዳታዋራት ብሎ አስፈራርቶት ሜሴጅ ይጽፍለታል አባትየው። ጎልበርግም ያንን ሜሴጅ በጣም ይናደዳል፣ በጣም ይበሳጫል። በዚህም አባትየው ምንም አልመሰለው። ምክንያቱም የተለያየ ሀገር ነው የሚኖሩት፣ የተለያየ ከተማ ነው የሚኖሩት፣ የተለያየ ስቴት ነው የሚኖሩት። ጎልበርግ ነው የሚኖረው ሜሪላንድ፣ እዚህ ጋር እንደምታዩት። ኤቫና ቤተሰቦቿ የት ነው የሚኖሩት? ፍሎሪዳ። ሩቅ ነው በጣም። እናም ሁሉም ነገር ሴፍ ነው። ግን አይመስለኝም። የሆነ ቀን አባትየው ተኝቷል፣ ኤቫም ተኝታለች። በድንገት ግን አድርገው የሆነ ቶክስ ድምጽ ይሰማል። በዚህም አባትየው ብርግግ ብሎ ይነሳል። ሁሉም ቤተሰቡ ይነሳሉ ደንግጠው። ከዛም አባትየው ተነስቶት እየሮጠ ቶክስ ወደ ሰማበት ቦታ ሄደ። በሩንም ሳየው በሩ በጥይት ተመቶ ተበስቶ፣ ቤቱ መሀል ደግሞ የሆነ ሰው ቆሟል፣ ሾትገን መሳሪያ። ባለፈው ስለ ሾትገን ነግሬያቸዋለሁ ምን ያክል አደገኛና አረመኔ መሳሪያ እንደሆነ። ለሰው ሁሉ አልተፈጠረም ብዬ ነግሬያቸዋለሁ። አዎ እሱን ያዘው ማን ነው? ጎልበርግ። እናም ጎልበርግ ምን አረገ? መሳሪያውን ቀና አረገና ወደ አባትየው አነጣጠረ። ከዛም ሊተኩስ ምላጩን ሳበው፣ ግን መሳሪያው አልተኩስ። መሳሪያው እንዳጋጣሚ እንግዲህ አባትየውን ፈጣሪ ሲረዳው ጃም ሆኗል። ጃም ምን እንደሆነ ለማታውቁ ሰዎች አንድ መሳሪያ ተኩሳችሁ ቀለሃው ይወጣል። ቀለሃ ማለት ጥይቱ ወደፊት ይሄዳል፣ ቀለሃ በጎን ትወጣለች። አይታችሁ ሊሆን ይችላል፣ ፊልም ላይ ሊሆን ይችላል፣ የተለያዩ ነገሮች ላይ ሲተኩስ በጎን የምትወጣ ነገር አለች ሁልጊዜ። በአማርኛ ቀለሃ ይባላል። አንዳንዴ ምን ያጋጥማል? ጥይት ሲተኩስ እሷ ሳትወጣ ውስጥ ተቀርቅራ ትቀራለች። በምትቀረቀር ጊዜ ደግሞ ሁለተኛ ጥይቱን መተኮሳችሁ ግዴታ እሷን ማውጣት አለባችሁ። ጎልድበርግም ያጋጥመው ነገር ይሄ ነው። በዚህም አባትየው ይሄንን አየና እየሮጠ ወደ ጎልበርግ ሲሄድ እግሩን ጠረጴዛ ይመታዋል። ይሄን አጋጣሚ ደግሞ ጎልበርግ ያገና እየሮጠ እንግዲህ ከቤታቸው ያመልጣል። በዚህም አባትየው እንግዲህ ከተመታበት ይነሳና ወደ ውስጥ ገብቶ ሽጉጡን ያወጣል። እናም ድንገት ከተመለሰ ብሎ በር ላይ እስቲ ቁጭ ብሎ ይጠብቃል፣ ፖሊስ ጠርቶ። ግን ፖሊስ ከመድረሱ በፊት ጎልበርግ መሳሪያውን አስተካክሎ ተመልሶ መጣ። ግን ችግሩ በአሁኑ አባትየው ያው መሳሪያን ይዞ ተዘጋጅቶ ነበር የጠበቀው። መሳሪያን ይደቅንበትና መሳሪያን ቁጭ ያርግለዋል ጎልድበርግን። አባትየው ጎልድበርግን የሚሰማ ሰው አልነበረ። እሱም መሳሪያውን ቀና አረገ። በዚህ ሰዓት አባትየው ቀድሞ ተኮሰ። አልሳተውም። ያው ነግሬያችሁ
ፖሊስ ነበር። በዛኑ ቅስፈትም ያው ጎልድበርግም መልሶ መተኮስ አልቻለም፣ ወደቀ፣ ወዲያው ሞተ። ከዛም እንግዲህ ነገሩ ካለቀ በኋላ እንደ ሁልጊዜው ፖሊስ መጣ። እናም ጎልድበርግ ኪሱ ሲያጣሩ 2 ስልክ አገኙ። ሁለቱም ስልክ ውስጥ ደግሞ ወደ 1000 የሚቆጠር የኤቫ ፎቶዎች ነው ያለው ስልኩን ሙሉ። ያው ነገሩ እንግዲህ ራስን በመከላከል ስለሆነ አባትየው ምንም አይነት የህግ ችግር አልገጠመውም፣ አልታሰረም። በቃ ግን ኤቫን ችግር የለውም ቲክቶክሽን ፖስት አድርጊ ያላት። ኤቫም እዚህ ጋር እንደምታዩት ወደ 1 ምናምን ፎሎወር አላት። ፖስት ማድረጓን ቀጠለች። ግን የሆነ ሰዓት ኤቫን ቤተሰቦቿ ከትምህርት ቤት ይከለክሏታል። ለምን? ልክ እንደ ጎልድበርግ ሌላ እሷን የሚከተል ሰው መጣ። እናም እንግዲህ ያው ኤቫ ከቤቷ ሆና ትምህርት መማር ጀመረች። በነገራችን ላይ ኤቫ ሪፖርት አድርገው የመጀመሪያ አካውንቷን አዘግተውባት ሌላ 3ኛ አካውንት ከፍታለች። አሁን ላይ ወደ 70 ምናምን ሺህ ፎሎወር ነው ያላት። ገብታችሁ ማግኘት ትችላላችሁ። ላይክ አይቆጥርባችሁም፣ አርጉ። ኮሜንት የሁላችሁንም መልሰው አርጉ። የዛሬው እውነተኛ ታሪካችን ይህን ይመስላል። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ባይ